ሐሰተኛ መረጃዎችና የጥላቻ ንግግሮች በስፋት የሚነገሩበት ወቅት ነው። ስለዚህ ይህንን ወጣቱ ይህንን አውቆ ይህ መረጃ እውነትነት አለው ወይ ብሎ በመጀመሪያ ከማጋራት በፊት ማጣራት ይገባዋል። መረጃውን ያቀበለው ሰው ማን እንደሆነ 9192 በመስጠት ይህንን ጥቆማ በማድረግ እንዲተባበርን ማለት ሐሰተኛ መረጃ ለሀገር እድገት ጠንቅ ስለሚሆን ሀገርም ሊረበሽ ስለሚችል ሁሉም ሰው ሐሰተኛ መረጃ ባየ ጊዜ 9192 ላይ በመደወል እንዲጠቁም 9192 ላይ ማመልከት ይኖርብናል። ሌሎችም 9192 ላይ ቢያመለክቱ ጥሩና ውጤታማ ሊሆን ይችላል ብዬ አስባለሁ። መጥፎ መረጃ ስናይ ወይም ስንመለከት ወደ 9192 መገናኛ ብዙሃን መጠቆም አለብን፣ ማመልከት አለብን።